ኦኬ ቲክታክ ላይ ገንዘብ መስራት ትፈልጋላችሁ? ምን አይነት አማራጮች እንዳሏችሁ በደንብ ልንገራችሁ። እንዳልኳችሁ ሰሞኑን ከቲክታክ ኮንቴንት ክሬተሮች ጋር በተያያዘ ሪሰርች እየሰራው ነበረ። ስለዚህ አሁን ላይ በትክክል ገንዘብ የሚገኝባቸውን መንገዶች ልንገራችሁ እና ፈኒ ነው አንዳንዱ ነገር በደንብ ከሰማችሁኝ ትጠቀሙበታላችሁ። ስለዚህ በጀማ ልክፈልላችሁ። የተለያዩ ጀማዎች አሉ ቲክታክ ላይ። አንደኛው ብራንድ ዲል ጀማ ይባላል። ብራንድ ዲል ጀማ ምንድነው የሚያደርጉት? ኮንተንት ይሰራሉ። አብዛኛውን ጊዜ ፎከስ የሚያደርጉት የሚያስቅ አይነት ኮንተንት ላይ ነው። የሆኑ ስኪቶች ምናምን ይሰራሉ። ኩል ናቸው ልጆቹም፣ ብዙ ድራማ ውስጥ መግባት አይፈልጉም እና ለድርጅቶች ማስታወቂያ ይሰራሉ። ግን ችግሩ ማስታወቂያ አያሰሯችሁም ሰዎች ጀማሪ ስትሆኑ። ስለዚህ ምን ታደርጋላችሁ? በነፃ ማስታወቂያ ትሰራላችሁ መጀመሪያ ላይ ማለት ነው። በነፃ ለድርጅቶች እኔ ማስታወቂያ ልስራላችሁ ብላችሁ በነፃ ክሪኤቲቭ የሆነ በደንብ ተጠባችሁ አሪፍ የሆነ ማስታወቂያ ጽፋችሁ በቃ ትሰሩና ያንን ማስታወቂያ የሚያዩ ድርጅቶች ራሳቸው ያሰሯቸዋል። ወይ ደግሞ ምን ታደርጋላችሁ? ለእንትና ድርጅት እንደዚህ አይነት ማስታወቂያ ሰርቻለሁ ለእናንተም ልስራላችሁ እያላችሁ እነሱን አፕሮች ማድረግ ነው። ግን በመሀል ብዙ ኮንተንቶችን መስራት ይኖርባቸዋል። ስለዚህ አንደኛው መንገድ ይሄ ነው። በዚህ መንገድ በትንሹ ከ20 ሺህ እስከ 200 ሺህ ምናምን በአንድ ቪዲዮ ታገኛላችሁ። ሁለተኛው ደግሞ የኮንተንት ማርኬቲንግ ጀማ አለ። የኮንተንት ማርኬቲንግ ጀማ ምንድነው የሚያደርጉት? የሆነ አነስተኛ ቢዝነስ አላቸው። ቢዝነስ ከሌላቸውም መጀመሪያ በሆነ መንገድ ይመጡና አነስ ያለች ቢዝነስ ይከፍታሉ። ያቺን ቢዝነሳቸውን ሶሻል ሚዲያ ላይ ያስተዋውቃሉ። ወይ ደግሞ መጀመሪያ ላይፍ ስታይል ኮንተንት ወይ ደግሞ አስቂኝ ኮንተንት ኤኒቲንግ ይጀምሩና ታውቀው የሆነ ደረጃ ሲደርሱ የሆነች ቢዝነስ ይከፍታሉ። ያቺን ቢዝነስ ፕሮሞት በማድረግ በሚሊዮኖች ከፍላችሁ ማስታወቂያ ሰርታችሁ ባታገኙትን አይነት ከስተመር ያገኛሉ እነዚህ ልጆች ማለት ነው። ነገር ግን በደንብ እንድታስቡበት የምፈልገው ነገር ቢዝነስ ማለት ዝም ብላችሁ የምትገቡበት ነገር አይደለም። ሪሰርች ይፈልጋል። በደንብ ቢዝነስ ውስጥ ገቡ፣ በኋላ ላይ ችግር ውስጥ እንዳትገቡ በደንብ አስባችሁበት። ሶስተኛው ጀማ ደግሞ የላይቭ ስትሪም ጀማ ነው። የላይቭ ስትሪም ጀማ ከባድ ነው። ድራማ ብዙ አለ። ድራማ የሆነ የሞላበት ጀማ የላይቭ ስትሪም ጀማ ነው። ላይቭ ስትሪመሮች ገቢ የሚያገኙት ጊፍት ሲሰጣቸው ነው። ስለዚህ ጊፍት እንዲሰጣቸው ደግሞ ጥሩ ኮንተንት መስራት ምናምን እንደ ቅድሞቹ አይጠበቅባቸው። የሚጠበቅባቸው ነገር ነው ታውቃላችሁ? ጊፍተሩን ማወቅ። ማን ነው ጊፍተር? ጊፍት የሚሰጠው ማን ነው? ፎሎ ታደርጓቸዋላችሁ። ከነሱ ጋር ኮሚኒኬሽን ይኖራችኋል። 10-20 ሰው እያያችሁ ራሱ ያ ጊፍተር መጥቶ ያወርድላችኋል። ስለዚህ ማታ ነው ስራው። ቀን ተኝተው ነው የሚውሉት። ማታ ነው ስራቸው የሚሰሩት የላይቭ ስትሪም ጀማዎች። ስለዚህ ይሄንን የምትመርጡ ሰዎች ካላችሁ ባህሪያችሁ ዩዥዋሊ የሆነ ድራማ ቢፈጠር ድንግጥ የማትሉ አይነት ሰዎች መሆን አለባችሁ። ድራማቲክ የሆነ ነገርን ሁሌ የምታስቡ አይነት ሰዎች መሆን አለባችሁ። ሌላ ደግሞ እዚህ ጋር ህሊና ምናምን የሚባል ነገር ብዙ አይሰራም። ስለዚህ ያቺን ነገር መተው የምትችሉ አይነት ሰዎች ናችሁ ማለት ነው መሆን ያለባችሁ። ሌላው ደግሞ ይሄንን ነገር ስትጀምሩ አንድ ማወቅ ያለባችሁ ጊፍተሩን ስትተዋወቁ ጊፍተሩ ቀን ሙሉ ስልክ እናወራ ሊላችሁ እንደሚችልም ከግምት ውስጥ ማስገባት አለባችሁ። እዛ ውጭ ሀገር ምናምን የተለያየ ብቸኝነት ምናምን ያለባቸው ሰዎች አሉ። ጊፍተሩ ነው ማለት ነው። እነሱ ረጅም ሰዓት እንድታወሯቸው ሊፈልጉም ይችላሉ። ስለዚህ ይሄንን ከግምት ውስጥ አስገቡና ይሄ ደግሞ በጣም ከፍተኛ